አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ ታይፎድና ታይፈስ ነው በቅርቡ ይሻላልሽ። እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው እኮ የጭንቅላት ታይፎድና ታይፈስ ምንድነው የምትለው? እንዴ ይባላል እንዴ? ቆይ ዶክተሩ እኔ ነኝ አንተ ነህ? እንዲህ በቃ ዝጋ ቀረ አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ሲጋር ተርፏል ግን ብረቱ አይዞ አንተ ራስህ እዚህ በቋፍ ሆነ ተለፈልፋለህ። ስለሰው እንካውን እዚህ አራት መድኃኒት አዝዤልሃለሁ። የምን የፍንክቱ ነው አንደኛው። ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያድከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም የምትውጠው ዛምባን የሚነካ ኪኒን ነው። ሰማይ በሳማ መለብለብ ነበር። ነይ ማነሽ ሲስተር? ይኸውልሽ አሁን ከሰዓት ላይ ማለት ነው ያ ጆሮ አይሰማኝም አልሰማ የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ። ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለው ይመጣል። ቦታ ፈልጊለት የሚቆምበት። እሺ ጠዋት ላይ ደግሞ ስሻና ያቃጥለኛል ያለውን ስለቀጠርኩትኝ የሚያቃጥለው ነገር እሱን ስትቶት ራሱን እንዲያቃጥል ማለት ነው ፊውዝ እንቀይርለታለን። እሱ ጋር አብሮት ደግሞ የተወጎም ይመጣል። ለሱ እንኳን ብርጭቆ አዘጋጅ አፍረን እንጠጣዋለን። እንዴ አንተ እስካሁን አትሄድክም እንዴ? አልተሻለኝም እኮ አልተሻለም